ያልተገነባ አንሸጥም በሚል መሪ ቃሉ የሚታወቀው ኒው ሪል ስቴት ባለፉት 13 ዓመታት ከ32 በላይ ፕሮጀክቶችን አጠናቆ 11000 ቤቶችንና የንግድ ቦታዎችን ለደንበኞቹ ማስረከቡን ይፋ አድርጓል። በዛሬው ዕለትም 1341 ቤቶችን ለደንበኞች እያስረከበ ነው። ለሰው ለቤተሰቦች ጭምር እንኳን ደስ አላችሁ ልንል እንወዳለን። በዘርፉ በርካታ ተግዳሮቶች አሉ ያልሆኑ ቤቶችን በተከታታይ ለማስረከብና በኢትዮጵያ የሪል ስቴት ገበያ ውስጥ ለዘለቄታው እምነት በደንበኞች ዘንድ እንዴት ሊፈጠር እንደተቻለ በተገለጸበት በዚህ መርሃ ግብር የኢትዮጵያ ሰነደ መዋዕለ ንዋይ ገበያ ስራ መጀመሩን ተከትሎ የሪል ስቴት ኢንቨስትመንት ትረስት በማቋቋም ህዝቡ በንግድ ማዕከላት ላይ ድርሻ እንዲኖረው የማድረግ እቅድ እንዳለው ገልጿል። በዝግጅቱ ላይ በአሁኑ ወቅት በሌሎች ቦታዎች ላይ የተገነቡ ስላሉ ፕሮጀክቶች ሁኔታ ያሳወቀ ሲሆን ለቤቶቹ ባለቤቶች ለማስረከብ የታሰበበትን የጊዜ ሰሌዳም ገልጿል። በቀጣይ 2 ዓመታት ያላስረከብናቸው ፕሮጀክቶች አሉ። እነሱን የማስረከብ ሌሎች ፕሮጀክቶችንም የመጀመር እቅዶች ይዘን የተነሳል። በሚቀጥሉት ዓመታት ወደ አዳዲስ አካባቢዎችና ወደ ሳተላይት ከተሞች ለማስፋፋት ስላለው ሰፊ ራዕይ የገለጸው ድርጅቱ የሚያከናውናቸውን ግንባታዎች ጥራታቸውን የጠበቁና ዋጋቸው ለብዙሃኑ ማህበረሰብ ተመጣጣኝ እንዲሆኑ ለማድረግ እንደሚሰራም አሳውቋል። በቀጣይ 1 ዓመት ጊዜ ውስጥ ወደ 5-6 የሚጠጉ ቦሌ ላይ ብቻ ትኩረት አድርገን የምንጀምራቸው ፕሮጀክቶች ይኖራሉ። ግን እንደ ቀድሞ ቦሌ አካባቢ የሚፈራም ቦታ አይሆንም። የተዘጋጀንበት መንገድ አለ። ስለዚህ ቦሌ ላይ አፒታይት የነበረው ሰው ቦሌ ላይ ለመምጣት እንዳይፈራ አድርገን ተዘጋጅተናል።